ማንቸስተር ሲቲ ግማሽ ፍጻሜውን ተቀላቀለ። በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ለማንቸስተር ሲቲ የማሸነፊያ ግቦችን ኤርሊንግ ሃላንድ 3 እና አንቶኒ ሴማኒዮ አስቆጥረዋል። በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ለተከታታይ 8 ኤፍኤ ካፕ ግማሽ ፍጻሜ ደርሷል። ማንቸስተር ሲቲ በሜዳው ያደረጋቸውን ተከታታይ 18 የኤፍኤ ካፕ ጨዋታዎችን በማሸነፍ ሪከርድ አሻሽሏል። ማንቸስተር ሲቲ ከ1937 ዓ.ም በኋላ ለመጀመሪያ ጊዜ ሊቨርፑልን በ3 ተከታታይ ጨዋታዎች አሸንፎታል። ሊቨርፑል በውድድር ዓመቱ 15ኛ ሽንፈቱን አስተናግዷል። ኦስካር ጫማውን መስቀሉን አሳወቀ። ብራዚላዊው የቀድሞ የቼልሲ ተጫዋች ኦስካር በ34 ዓመቱ ጫማውን መስቀሉን በይፋ አስታውቋል። ኦስካር በቅርቡ ከልብ ጋር የተያያዘ ህመም አጋጥሞት ሆስፒታል ገብቶ እንደነበር የሚታወስ ነው። ኦስካር አሁን ላይ በይፋ ራሱን ከእግር ኳስ ማግለሉን ይፋ አድርጓል። የ34 ዓመቱ ኦስካር ባለፈው ዓመት ከቻይናው ክለብ ሻንጋይ ፖርት ጋር ከ7 ዓመታት በኋላ በመለያየት ወደ ሳኦ ፖሎ ተመልሶ ነበር። ጃንሉጂ ቡፎን በጣሊያን ብሔራዊ ቡድን የነበረውን ሚና በገዛ ፈቃዱ መልቀቁን ይፋ አደረገ። ጃንሉጂ ቡፎን የጣሊያን ብሔራዊ ቡድን ለ2026 የዓለም ዋንጫ ማለፍ አለመቻሉን ተከትሎ የልዑካን ቡድኑ መሪነት ዴሊጌሽን ቺፍ ኃላፊነቱን በገዛ ፈቃዱ መልቀቁን አረጋግጧል። ጣሊያን ማክሰኞ ምሽት በቦስኒያና ሄርጎዜቪና በደረሰባት የፍጹም ቅጣት ምት ሽንፈት ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ መሆኗ በሀገሪቱ እግር ኳስ ላይ ከፍተኛ ቀውስ ፈጥሯል። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ጋብሪኤል ጋርቪና ባለፈው ሐሙስ በይፋ ስልጣናቸውን የለቀቁ ሲሆን ቡፎንም ይህንኑ ተከትሎ ውሳኔውን ይፋ አድርጓል። ቡፎን በኢንስታግራም ገጹ ባሰፈረው ረጅም መግለጫ ከቦስኒያ ጨዋታ በኋላ ወዲያውኑ መልቀቂያ ቢያቀርብም ሁኔታዎችን እንዲያሰላስል እንዲቆይ ተጠይቆ እንደነበር ገልጿል።